ኩላሊቶ በቀን ለ24 ሰዓት በሳምንት ለ7 ቀን ያለ እረፍት እንደሚሰራ ያውቃሉ? ታዲያ ኩላሊቶን ለማገዝ ምን ያደርጋሉ? ዶክተር ተስፋዬ ይልማ የኩላሊት ስፔሻሊስት በዘውዲቱ ሆስፒታል ለረጅም ዓመታት የሰራ እንዲሁም የዳያሊሲስ ዩኒቱን ያቋቋመና ሄድ ሆኖ ለብዙ ዓመት የቆየ ሰሚት ለስላሳ ፋብሪካ አካባቢ በሚገኘው ኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ ይገኛል። ከሰኞ እስከ አርብ ከ8 ሰዓት እስከ 11 ሰዓት፣ ቅዳሜ ደግሞ ከ4 ሰዓት እስከ 6 ሰዓት ኩላሊቶን ሊያክም እዚህ ተገኝቷል። ይምጡና ይጎብኙን። የኩላሊት ዋና ጥቅም ደም ማጣራት ነው። ደም ውስጥ ቆሻሻ ካለ፣ ማንኛውም አይነት ቶክሲን ካለ ያንን ማስወገድ ነው። ኩላሊት በሚደክም ሰዓት ምንም ምልክት ሳያሳይ ለረጅም ጊዜ ሊቆይ ይችላል። ምልክት በሚያሳይ ሰዓት ግን ኩላሊት ከፍተኛ መድከም ኖሮበት ወይም ደግሞ ሙሉ ለሙሉ ፌል አድርጎ ሊሆን ስለሚችል ሁል ጊዜ ጤነኛ በሆነን ሰዓት ቢያንስ በአመት አንዴ ኩላሊት ቼክአፕ ማድረግ አስፈላጊ ነው። ኩላሊታችንን ደግሞ እንድንረዳው ካስፈለገ በ24 ሰዓት ውስጥ ከ2 እስከ 3 ሊትር ውሃ ቢያንስ መጠጣት ይኖርብናል። ምግባችን ላይ ደግሞ ጨውና ስኳር የበዛበት ነገርን በመቀነስ ለኩላሊቶቻችን ውለታ መዋል እንችላለን። መልካም ጊዜ።